ለአስርት ዓመታት ኢራን በአንድ ሰው በአያቶላ አሊ ኻሜኒ ስትመራ ቆይታ ከ10 ቀን በፊት በአሜሪካና በእስራኤል የአየር ጥቃት በመኖሪያ ቤታቸው ተገደሉ። አሁን ኢራን አዲስ መሪ መርጣለች። እርሱም የአያቶላህ ልጅ የሆነው ሙጅተባህ አሊ ኻሜኒ ነው። ይህ ሰው አብዛኛውን የህይወት ክፍሉን በአያቶላህ ጥላ ስር ያሳለፈ፣ አሁን ግን የኢራን ዋና ሰው ሆኗል። የሙጅተባህ ምርጫ ላይ የታየው ምላሽ የተለያየ ነው። ኢራናውያን ይህ ምርጫ ይፋ ከሆነ በኋላ ደስታቸውን በአደባባይ በመውጣት እየገለጹ ይገኛሉ። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ምርጫ ደስተኛ አለመሆናቸውን፣ ቀጣዩ መሪም ረጅም ጊዜ አይቆዩም፣ በምርጫም አይደለም የተመረጠው የሚል ምክንያት በመስጠት በመፈክር ላይ ይገኛሉ። በሌላኛው በኩል ደግሞ ቻይናና ሩሲያ ሙጅተባህ መመረጣቸውን ተቀብለውታል። ሞስኮም አሁን ለተመረጡት መሪ ሙሉ ድጋፍ እንዳላት ገልጻለች። ነገር ግን ሙጅተባህ ኻሜኒ ለምን እንደተመረጡ የኢራን መሪዎች ተከፋፍለዋል ወይ፣ ከዚህ በፊትም ካለው ኢራን ከነበረችበት በላይ አንድ ያደርጓታል ወይ የሚለውን ስንመለከት ሙጅተባህ ኻሜኒ በፈረንጆቹ አቆጣጠር በ1969 ባሻድ በተባለች የኢራን ከተማ ተወልደዋል። የአያቶላ አሊ ኻሜኒ ሁለተኛ ልጅ ቢሆኑም ሙጅተባህ ግን በፊት ለፊት ለሚዲያ ቅርብ የሆኑ ሰው አይደሉም። ለህዝብ እይታም ያሏቸው ፎቶዎችና ቪዲዮዎች በጣም ውስን ናቸው። አብዛኛው ህዝብም ድምጻቸውን እንኳን አያውቀውም። በወጣትነት ህይወታቸውን በጦርነት ውስጥ ያሳለፉት እኚህ ሰው በኢራንና በኢራቅ በ1980ዎቹ በተደረገው ለ8 ዓመታት በቆየው ጦርነት በወጣትነታቸው በኢራን ጦር ኃይል ውስጥ ተሳትፈዋል። ከጦርነቱ በኋላ በህዝብ ርቀው የቆዩት ሙጅተባህ ከዓመታት በኋላ ለህዝብ የታዩት በሁም በተባለች የኢራን የሺያ እስልምና አስተምሮት በሚሰጥባት ከተማ ነው። ከዛ ጊዜ ጀምሮ ሙጅተባህ የእስልምና ትምህርታቸውን በመጀመር አስተማሪ ለመሆን አብዛኞቹ ይህ አይነት ትምህርት የሚጀምሩት በታዳጊነታቸው ቢሆንም ሙጅተባህ ግን ትምህርታቸውን የጀመሩት በ30 ዓመታቸው ነው። ይህም እንግዳ ነገር ነበር። በአሁኑ ሰዓት እንኳን ሙጅተባህ መካከለኛ ስልጣን ያለው አስተማሪ እንደሆኑ ነው የሚቆጠሩት። ይህ ደግሞ በኢራን ህገ መንግስት ትልቅ ጥያቄ የሚያስነሳ ነው። ምክንያቱም የሀገሪቱ ህገ መንግስት ትልቅ የሃይማኖት አስተማሪ የሆነ ሰው መሪ እንደመሆን የሚገልጸው ሲሆን፣ ነገር ግን ከዚህ በፊት ይህንን ህግ ኢራን ተቃርኖ ስለምታውቅና ለአባታቸው ኻሜኒ ይህንን ህግ ሳይጠበቅ በመሾማቸው አሁንም ለልጃቸው ይህ ህግ በመቃረን መሪ ሆነዋል። ሙጅተባህ ብዙም ለህዝብ ባይታዩም ግን በኢራን ፖለቲካ ውስጥ ተጽዕኖ እንደነበራቸው የሚያሳዩ አንዳንድ ሁነቶች ነበሩ። ሙጅተባህ ለዓመታት ብዙም ለህዝብ ሳይታዩ በጥላ ስር ቆይተው እንደ አውሮፓውያን አቆጣጠር 2005 ግን ስማቸው በኢራን የፖለቲካ ምህዳር ውስጥ በጣም ይሰማ ጀመር። ይህም ምርጫ ምክንያት ነው። የኢራን አነጋጋሪውና ወግ አጥባቂው ፕሬዝዳንት የነበሩት መሐሙድ አህመዲነጃድ የተመረጡበት ይህ ምርጫ በሰዓቱ ሙጅተባህ በድብቅ እንዲያሸንፉ ረድተዋቸዋል የሚል ክስ ቀርቦባቸው ነበር። እንደ አውሮፓውያን አቆጣጠር 2009 ላይም አህመዲን ድጋሚ በፕሬዝዳንትነት ሲያሸንፉ የእርሳቸው ድጋፍ ነበራቸው። ለዚህም ምላሽ ሚሊዮኖች በኢራን አደባባዮች በመውጣት ምርጫው እንደተጭበረበረ ሲገልጹ ነበር። ይህም አብዮት የአረንጓዴው ንቅናቄ ተብሎ ነበር። በዚህ ጊዜም ለድጋሚ የሙጅተባህ ስም ሲነሳ ነበር። ሙጅተባህ ከፍተኛ ኢንቨስትመንት፣ ብዙ ንብረቶች እንዳላቸው ይገመታል። ከነዚህም በብሉምበርግ ዘገባ መሰረት በስዊስ ባንክ ከፍተኛ የሆኑ ገንዘቦች፣ በሰሜን አሜሪካ፣ በአውሮፓና በገልፍ ሀገራት የተለያዩ ሪል ስቴቶች ንብረቶች፣ በተጨማሪም በእንግሊዝ 138 ሚሊዮን ዶላር የሚያወጣ ቅንጡ ንብረት፣ ጀርመንና ስፔን ውስጥም ደግሞ ሆቴሎች እንዳሏቸው የወጣው ሪፖርት ያስረዳል። ነገር ግን የኢራን ሚዲያዎች ከዚህ ሪፖርት በተቃራኒ ሙጅተባህ የአባታቸውን ፈለግ የተከተሉ እና ጥብቅ ሃይማኖት ስርዓት ያላቸው ሰው እንደሆኑ ይገልጻሉ። አሁን ደግሞ በኢራን ከፍተኛ የስልጣን ቦታ ተረክበዋል። የሙጅተባህ መመረጥ አልነበረባቸውም በማለት የሚቀርቡ ዘገባዎችን ስንመለከት በመጀመሪያ የኢራን አብዮት ሲነሳ ስልጣን በቤተሰብ የመያዝን ጉዳይ የሚቃረን የነበረ፣ ስልጣንን በቤተሰብ እንደማይተላለፍ የንጉሳዊ ስርዓትን የሚቃወም ስለነበረ አሁን መሪ የነበሩት ለልጃቸው ስልጣን መተላለፉ ከአብዮቱ ጋር የተቃረነ ነው የሚል ጥያቄ እያነሱ ይገኛሉ። የተመረጡበትን ምክንያት የሚባለው ደግሞ የነዚህ የሃይማኖት መምህሮች ለሙጅተባህ ስልጣን የሰጡበት ምክንያት የመጀመሪያው የኢራን አብዮት ዘብ ጥበቃ ጦር IRGC ጥብቅ ግንኙነት ስላላቸው፣ ይህ የኢራን ጦር ኃይል ደግሞ ዋናው ስራው የኢራን ሱፕሪም መሪውን እና ስርዓቱን መጠበቅ ዋናው ግዴታ የሆነ ኃይል ነው። ይህ የወታደራዊ ክንፍ ደግሞ በኢራን የሚገኙ ሚሳኤሎችን፣ የስለላ ኔትወርኮችን፣ የውጭ ሀገር ሚሊሻዎችንና አብዛኛውን የኢራን ኢኮኖሚ በዚህ ወታደራዊ ክንፍ ቁጥጥር ስር ነው።
በሌላ አነጋገር በኢራን ከፍተኛ ኃይል ያላቸው የወታደራዊ ግሩፕ እንደሆኑ የሚያስረዳ ነው። ሙጅተባ ኻሜኒም ረጅም የሆነ ከአይራዲሲ ጋር ግንኙነት ያላቸው ሰው በመሆናቸው ለመመረጣቸው እንደ ዋና ምክንያት እየተገለጸ ይገኛል። ሙጅተባ በምርጫው ከተመረጡ በኋላ ቀደም ብሎም በለዘብተኞች የኢራን የፖለቲካ ሰዎች በኩልና በሙጅተባ በኩል ክፍፍል አለ ወይ የሚለውን ስንመለከት ለዘብተኛ የሚባሉት የኢራን የአሁኑ ፕሬዝዳንት መስዑድ ፔዜሽኪያን ከሳምንት በፊት ባደረጉት ንግግር ሀገራቸው በጎረቤት ሀገሮች ላይ በደረሰው ጉዳት እንደሚያዝኑ፣ ኢራንም ከጎረቤቶቿ ጋር ጦርነት እንደማትፈልግ፣ በዲፕሎማሲ ጉዳዮችን ለመፍታት ጥረት መደረግ እንዳለበት፣ ጎረቤት ሀገራቶች የማያጠቋቸው ከሆነም ማጥቃት እንደሌለባቸው በማለት ንግግር ካደረጉ በኋላ ወዲያውኑ ከኢራን ወግ አጥባቂ ፖለቲከኞችና የሃይማኖት ሰዎች ይህ የፕሬዝዳንቱን ሐሳብ በመግፋት የተወሰኑ ፖለቲከኞች በይፋ ሲተቹት፣ የኢራን ወታደራዊ ኃይልም የበለጠ ብዙ ሚሳኤሎችና ድሮኖችን ወደ ጎረቤቶቻቸው አስወንጭፈዋል። ይህ ድርጊትም የኢራን የፖለቲካ መሪ የለዘብተኝነት ሚና እንዲጫወት፣ የሃይማኖታዊ ክንፉና ወግ አጥባቂው ደግሞ እርምጃ እንዲወስድ እንዲገፋ የሚጫወቱት ሚና መርጠው ይሆን እንደ የሚል ጥያቄ የሚያስነሳና ይህ የጋራ ስብጥርም ኢራን በአንድ በኩል የዲፕሎማሲ ሚና በሌላኛው በኩል የወታደራዊ ጫና እንድታደርግ ለሚረዳት በጣም በጥንቃቄ እየተመራ የሚገኝ ድርጊት ሊሆን እንደሚችል እየተነገረ ይገኛል። በዚህም መሰረት ይህ ክፍፍል ይሁን ሆን ተብሎ የሚደረግ ድርጊት አዲሱ መሪ ሙጅተባ ኻሜኒ ኃይሉን ይዘውታል፣ ይህም ኢራንን ወደ ዘመናዊ ሂደት ውስጥ ያስገባታል የሚል ጥያቄ ነው። ሙጅተባ የቅርብ ቤተሰቦቹን አባቱን፣ እናቱን፣ ሚስቱን፣ አንድ ልጁን፣ እህቱን፣ የእህቱን ባልና ሌሎች አጎቶቹን ያጣ እንዲሁም የሚቀርቡትን ሰዎች የምዕራቡ ዓለም የሚጠራጠር ሰው፣ ለአባቱ ኻሜኒ በላይ በጣም አክራሪ እንደሆነ፣ ይህ የአሜሪካና የእስራኤል ድርጊትም የበለጠ ለቂምና ለበቀል የሚያነሳሳው የሆነው የሚለው ትልቅ ጥያቄ ነው። ሙጅተባ የአባቱ ረዳት የነበረና የአባቱን ስራዎችን በደንብ የሚከታተል የነበረ መሆኑ የ90 ሚሊዮን ህዝብ በጦርነት መሃል በአሜሪካና በእስራኤል የሚደረጉ የግድያ ሙከራዎችን እያመለጠ መምራት ከባድ ያደርጉበታል የሆኑ የሚለው ሌላ ጥያቄ ነው። እስራኤልም በግልጽ እንዳሳወቀችው ማንም ቀጣይ መሪ ይሁን የኢራን ኢላማቸው እንደሆነ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከሰዓታት በፊት እንደገለጹት አዲሱ የኢራን መሪ ለአሜሪካ ፍላጎት የማይገዛ ከሆነ እንዲገደል ትዕዛዝ እንደሚሰጡ መግለጻቸውን የዋሽንግተን ፖስት ዘገባ ያሳያል።